ትናንት ማለትም ነሐሴ 20 2018 ዓመተ ምህረት ይህንን ፓወር ባንክ እና የምቀርጽበትን ሰልፊ ስቲክ እንደገና ደግሞ ይህንን አረንጓዴ ብጫ ፎጣ ስለያዝኩ ብቻ ምን ሰዎች እንዴት እንዳደረጉኝ ልናወራችሁ ማጫወታው እና እንዴት እግዚአብሔር እንደወጣኝ ማለት ነው ከሞት እንደወጣኝ ልንገራችሁ። ሰኞ ዕለት ነው የመጣሁት ከባህር ዳር ማለት ነው ወደ አዲስ መጣሁ ቤተሰቦችን ለመጠየቅ ማለት ነው። እና ከዛ ቤተሰብ ጋር አዲስ እዛው ከተማ ወላጆች እዛው ስላሉ እነሱ ጋር 2 ቀን አድሬ ገጠር ደግሞ አንድ ትናሽ ወንድም አለኝ እሱን ለማየት ቦርሳዬን ይዤ ይሄንን ፓወር ባንክ ይዤ ይሄን ሰልፊ ስቲክ ይዤ ፎጣዬንም ቦርሳ ውስጥ አድርጌ ምናምን እንዲ ኬፕ ለብሼ ቁምጣ ለብሼ ምናምን ነገር በሸበጥ ነው የምንቀሳቀሰውና የሆነ ሱቅ አይቼ ለታናሽ ወንድሜ ልጅ ደግሞ ጩጬ ልጅ ስላለ የሱ ጁስ ልግዛ ብዬ ገዝቼ ስመለስ ና አለኝና ሄድኩኝ። እጄ ምን አለኝ መሰላችሁ? እስኪ ና አለኝና ቦርሳዬን ሰጠሁት። ቦርሳዬን ፈተሸ ምናምን ነገር። ቦርሳዬ ውስጥ 3 መጽሐፍ አለ። 3 አንዱ ድርሳነ ቅዱስ ገብርኤል ነው። አንደኛው ደግሞ ገድለ አቡነ ሀብተ ማርያም ነው። ሶስተኛው ዝጓራ የሚል መጽሐፍ ነው። እና ያን የሚያዙት ራሱ ለዓላማ ነው። በእርግጥ ስንቀሳቀስ ድርሳነ ቅዱስ ገብርኤል ሁሌ ቦርሳ የለኝምና ያን ይዤ አየውና አራራ አንተ በቃ አንባቢ ነህ ማለት ነው ምናምን ነገር አለ። እንደዛ ነው ብለህ ነው በየዝም አልኩ። ከዛ ስንቀያውላ ሳይ ፎጣ አየሁ ታጥፎ ምናምን ፎርሴ ውስጥ ተቀምጧልና ይህ ምንድነው አለኝ። ፎጣ ነው እንጂ አልኩት። እንዴ ይሄን እኮ የሚለብሱት እኮ የገዳም መነኩሳት ምናምን እንደዚህ አባቶች ናቸው የሚለብሱት እንጂ እንዴት እናንተ ትለብሳለህ ነው ማለት እንደዛ ነው እንዴ አልኩት። አዎን አለኝ። ከዛ ዝም አልኩትኝ እኔ። ከዛ ይሄንን ፓወር ባንክ አገኘ ደግሞ ሲፈትሽ ይሄ ምንድነው አለኝ። ፓወር ባንክ ነው ምናምን ቻርጅ ብቻ ነው የሚያገለግለው አሁን አስቀመጠ። ድጋሜንም ፖይችንን ሰልፊ ስቲኳን አየና አስቀመጠ። እዛ መታወቂያ አሳየኝ ሲያለ መታወቂያ ደግሞ ራሳየሁት መታወቂያ ዲጂታል አላስኩም እንዴ አለኝ። አላስኩኝ ማለት እንዴት አለኝ። አላወጣሁም አልኩት። እንዴ ለምን አላወጣህም አለኝ። አልፈለኩትኝም አላወጣሁኝም አልኩት። ምን ነው ባንክ አትጠቀም እንዴ አለኝ። እጠቀማለሁ። እንዴት ሰራለህ አንተ አለኝ። እኔ እሰራለሁ አልኩት። እዛ በቃ ጓግጫለ እንደሚቀርሰው እንዳለ ነው። እንዴት ተዋሸኛለህ አንተ ውሸታም ሌው አለኝ። እንዳልክ አንተ መቼም አይመጣ ጉድ የለም። በቁጥር ስንት ናቸው መሰላችሁ? 4 ነበሩ በጊዜው የነበሩት ማለት ነው። 4 ሚኒሻ ናቸው። እዛ እየተደዋወሉ ወደ 7 ምናምን አካባቢ ደረሱ። ዋና አለቃቸው ድረስ ማለት ነው። ከዛ እንዴት አንተ ይሰራል እኛም እንኳን አይሰራልንም ካለ ልጅ ተመታወቂያ ምናምን ሳናጀዝ እንኳን አንተ ማን ምናምን አለኝ። እኔ ሁሉ ወንድሜ አካውንቴ ላይ ብዙ ብር የለም እጄ ባንክ አለ አመጣይቆ ጉዳይ የለኝም፣ ግን ሞባይል ባንክ አሁን ፈለክ አስተላልፌ ላሳይህ ይሰራልኛል አልኩት። ዝም አለኝ። በቃ ሌባ አለኝ። ዝም አልኩት። የት ሀገር ልጅ ነህ ማለት የዚህ ነው ያለሁት ምናምን ምንድን ነው የምትሰራው? ንግድ ነው የምትሰራው ምናምን። በርግጥ በፊት የምሰራበትን አልነገርኳቸውኝም። ያ በነገራቸው መጨረሻ ይገሉ ነበር እንደውም ማለት ነው። 2011 በፊት ደህንነት እንደነበርኩ ነገራቸው ጭራሽ ይገሉኛል በእርግጠኝነት ማለት ነው። ሌላው ቢቀር ደግሞ ይሄንን ማይኩን ማለት ነው ማይኩን እንደው ይሄንን ኤክስይዮ ነበር የሚፈትሸውኝ ይሄን ቢያዩት ኑሮ ይሄን አይቶት ቦንድሮ ካላቸው እውቀት አንፃር ምናምን ነገር ይገሉኛል። ይሄን ኤርፎን አለ ይሄን አልባ ቢያዩት ይገሉኛል በጭራሽ ማለት ነው። መቼም ግን እግዚአብሔር ያወጣል። ምን አደረገ? ከዛ የሚሰማኝ አልቻለም ጭራሽ እንዳለ። ከሶስቶች ውስጥ አንዱ ያዳምጠኛል የማወራው ነገር ማለት ነው። እሺ ንግድ ፈቃድ አለ ምናምን የለ አለኛው፣ ግን ግብር ከፍለሃል አለኝ። ስለ ግብሩ አወራቸዋለሁ ጊዜ ደግሞ ሌላ ቪዲዮ ሰራላችኋለሁ። እና አሁን አውጥኝና የጣለብኝ ግብር አለ ብዙ ስለነበረ ግን 25% ከፍዬ ቅሬታ አቅርቤያለሁ። አውጥኝ አሳየኝ ሲልና ቴክስት አሳየሁትኝ ስልክ ያለው ቴክስት አሳየሁትኝ ማለት ነው። ቴክስቱን አየና አው ልክ ነው ምናምን ነገር አለ። እና አሁን አንተ ስልክ ሞባይል ባንክ አሁን ይልክልሃል ምናምን ነገር አለኝ። አሁን አውጥ እሺ ላካና ወደ እሱ አካውንት ሰጠኝ። እግዚአብሔር ይስጠውና ማለት ነው ሰጠኝ። ወደ እሱ አካውንት 2 ላኩለትኝ ምናምን አሳየሁትኝ። ቴክስቱ አየው ወደው ገባለት። ተገረመ እሱ ራሱ እንዴት አለ ተገረመ። እኔም አላቅም ለምን እንደሚሰራቡት አንድ አጭር አለ ጥርሰ ሸራፋ ሚኒሽ አለ እሱን እንደው እኔ ምንም ማድረግ አቅም የለኝም፣ ግን እግዚአብሔር እንደው ምናምን እንዲሆነ የሚያደርገው ያርግበት መች
ሰው እንዴት ጭራሽ የሚያወራውን እንኳን አያዳምጥም? ደግሞ ይጠይቃል። ስመልስታል ደግሞ ይጠይቃል። የምትጠይቅለትን ራሱ መልስ እሱ የሚረዳው በሌላ መልክ የሚረዳው ወገን ምንም ጭራሽ አይምሮ ራሱ የሚሰራ አይመስለኝም። ከዚያ ተገረመ። ከዚያ በኋላ ከአምስቶች ውስጥ 3ቶች ወደ እኔ ወገኑ። በቃ ይሄድ ልቀቁት፣ ምንም ችግር የለበት፣ ልጁ ትክክለኛ ነው፣ ምንም ነገር የለበትም አለኝ። እዚያ ደግሞ አንደኛው ደግሞ እግዚአብሔር ይርዳውና በስልክ ቤተሰቦች እዚህ ናቸው ያሉ አለኝ። አሁን አጉተኛ እዛው ከተማ ማለት ነው። እስቲ ስልክ ውስጥ ያለና የፋዘር ስልክ ሰጠሁት። ደወለ ፋዘር ጋር ደወለና የሚለው መሰላችሁ እንዴት ነው እንደዚህ የሚባል ልጅ ምናምን ታውቃለህ? እንደዚህ አዎ ልጅ ነው ይለዋል። ፋዘር ባይዘው አራዳ ነው። የገጠር ሰው ቢሆን አርሶ አደር ቢሆንም እንኳን ራሱ አራዳ ነው። በጣም አድንቄዋለሁ። አሁን የት ነው የሚሰራው ምናምን ነገር፣ አይ ባህር ዳር ነው የሚሰራው። ሰሞኑን እኛ ጋር መጥቶ ነበር፣ እዚህ ነው የነበረ ምናምን ሊጠይቀን መጥቶ ነበር ይለዋል። አይ አውቀዋለሁ እኮ እዚህው ዳባል አብረን ፋኖ ነበርነ እና አሁን የት ነው ያለ ምናምን ይለዋል። ታውቃለህ? አስቡት እንግዲህ ምን ያህል ሊያስቀይስ እንደሞከረ ማለት ነው። ኧረ በተለይ ማለት እንደዛ ነገር የለም። እኔ ልጅን አውቀዋለሁ፣ ጠንቅቄ አውቀዋለሁ። እዛ ውስጥ የለበትም። ሁሉም ነገር ጥሎ ስልጣኑን ጥሎ የመንግስት ስራውን ጥሎ ምናምን ነገር ስንት ነገር ጥሎ ነው አሁን ትንሽ ሱቅ ላይ የሚሰራው ይለዋል። ፋዘር እየሰማው ለውዳጉት ማለት ነው። ቢያደርግ ቢሰራው ፋዘር አለፈከተታልና ለማንኛውም በዚህ ቦታ ያለው እስኪኑና ምናምን አላችሁና ወዳው መጡ። ማዘር መጣች፣ ሲስተር መጣች፣ ሁለቶች ሲስተሮች መጡ። እዚያ ፋዘርም አለ ምናምን ሌላ የሚያቀሰው መጡ። ከበው በቃ ዘካይ መጣው ተማጽኗቸው እነሱ ለመኗቸው ምናምን ነገር ሊሰማ ነው። ጭራሽ አንደኛው በቃ 3ቶች ልቀቀው በቃ ሄዳ አንተ ምንድነው የምትልምለው? አብዛው አንደኛው ሊጣሉት ማለት ነው ራሱ እርስ በራስ ማለት ነው። ከዛ በቃ መታወቂያ ላይ ያለ ያገዛዝ የተጠሪ የሚል ስልክ አለ። ስልክም እንደማን ነገራቸው አላውቅም። እንደው ያንን ሞቃቸው ራሱ ለኔ ገርሞኛል። በርግጥ ስልክ ቁጥር ሰጣቸው። ስልክ ቁጥር እነሱ ስልካቸው ላይ የሆነ ነገር ጠቅጠቃ ምናምን ነገር ስም ያወጣል። በአንድ ስም ወጣቱ ሲሙ ማለት ነው። 018 ነው ስልክ አስገብቶ 017 ብሎ አስገብቶ ሌላ ስልክ ወጣለትና በቃ ደነፋብኝ እንዳለ አንተ ምንድነው የምትዋሸኝ ምናምን ብሎ ማለት ነው። እስኪ ብያዋለሁ ስልክ ወይ ስልክ ከሆነ እኔ አይደለም ትክክል አይደለም ምናምን ብለዋለሁ። ያንም ሊረዳኝ አልቻለም፣ አይገባውም። ኋላ ሌሎች በደንብ የኔንም ያዳግዜ ተጠሪ የሚለውን ስልክም ቼክ አደረጉትና ትክክል ሆኖ አረጋገጡት። በዚህም አለፉ። ከዚያ በኋላ ደውለው ደግሞ አንድ ደግሞ ሊያ ደግሞ አለው ምክትሉ መሰለኝ እኔ እነሱ ምክትላቸው መሰለኝ መጣና ይሄንንና ፎርማንኩንና ሰልፊስቲኩን ምናምን ሰጡት። አየ ተቀበለና ና እስኪ ምናምን አለኝ። አይልኩኝ እሱ ጋር ደግሞ ነጭ መከራ አይደል አይ ጊዜ አርሁና ምንድነው ይቺ ምንድነው አለኝ። ምንድነው ይሄ አለኝ። ይሄኛው ፓወር ባንክ ነው፣ ሌላ ምንም ስራ የለውም። በቃ ቻርጅ ብቻ ነው ምናምን አውጥ። ይሄኛው ደግሞ ሰልፊስቲክ ነው፣ ያለ ስልክ ምንም የሚሰራው ነገር የለም አውጥ። ይሄ ምንድነው ስልክ እንድትላለ እንዴ? እኮ ካሜራ ነው አለኝ። ሰልፊስቲኩ እንደው ጊዜ ይላችሁ። ኧረ እባክህ አዳምጠኝ ወንድሜ። አሁን እኔ የማወራው ነገር አንተ መረዳት የማትረዳኝ ከሆነ ዝም ብለህ ፋርዘር በጣም ላምታስብ ከሆነ አንደማመጥም፣ እንግባባ አንችልም። ይሄ ሰልፊስቲክ ስልክ ከሌለው ምንም ነገር አይሰራም አውጥ። በቃ ዱላ ማለት ነው ስልክ ከሌለው አውጥ። ሊሰማኝ አልቻለም ራሱ። አቃለው በቃ አንተ 16 ዓመት ተበዳለሁ እኮ ምን ሆነ ልትሰው ምናምን ነገር አለኝ። ወይ መከራ ብዬ የራሴን ማቆም ስለማቅ እንደው እግዚአብሔር ይቅር ይበለኝ እንጂ ጉራም ባይሆንብኝ እነሱ ተጨምቆም ራሱ ሙሉ ሚሊሻውም አይደርሱብኝ እኔ ጋር ማለት ነው። አቃለሁኝ ግን ምንም ማድረግ አልችልም። ዛሬ መታገስ አለብኝ። ከዚያ ይሄ እኮ ይቀርጻል ምናምን ነገር በዚህ እንዳገ በዚህ ትቀርጻለህ ምናምን ነገር ትቀርጻለህ እዚያ ታስተላልፋለህ ምናምን ነገር አለኝ። እኔ ይኸውልህ ከዛ ይሄንን ያመጣሁት ራሱ አንደኛ አሁን ወቅቱ የአዝመራ ወቅት ነው። ያንን እዚህ ለማስተዋወቅ ቅርጽ ለመያዝ ነው እንጂ ሌላ ስራ የለኝም አልኩትኝ። ራሱ ዩቲዩበር ነኝ ብሎ ደግሞ እንዳል ደግሞ ቢያይ ደግሞ ያንም ያስገድድ ነበር ራሱ ዩቲዩበር ነኝ ብሎ ማለት ነው። ከዛ አሁንም ደወለ ደግሞ ዋና አለቃውን ደግሞ ቤተሰቦችን በቃ አባራችሁ በቃ ያችሁብኝ በቃ ሂዱ ምናምን እዚህ ነው ጫቀታል ወድም ማለታችሁ እንዳለ ሙሉች ከዛ ማዘርስ ማጽናቸው ኧረ እባክህ በስላሴ ወንድሜ ሲገቡ ሰፊ ነው፣ ሲወጡበት ግን በጣም ቀላል ነው። እንትን ተጠባብ ነው እና ተው እባክህ ልጅን ምንም አያውቅም ምናምን አለችው። ማዘር ደግሞ ተደፍታ ማለት ይሰማት ነው እንዴ ዞር ብሎ አባራቸውና ምናምን ነገር እኔን ይዞኝ ወደ ላቅሩ ቦታ ይዞኝ ሄደና ወደ እስር ቤት ነው ሀሳቡ ይዞኝ ሄደ። አሁን አንተ ያወራኝ 100% ትምህርት ሊሆን ይችላል፣ 100% ደግሞ ውሸት ሊሆን ይችላል አለኝ። እሺ አልኩትኝ። ከዛ አይ ቀን እንደው አንዳንዴ እኮ መቼም የሚገርም ነው። ብቻ ደወለ አለቃው
ጭራሽ ያ አጭሩ ሰውዬ ምናምንና ይሄኛው ምክትሉ ምናምን ነገር ሊሰሙኝ አልቻሉም። በቃ ደግነቱ አንዴ እንኳን ራሱ እንዲያልነኩኝ መጣታቸው እኔ እንግዲህ እግዚአብሔር እንዴት እንደገረገራቸው እና እንት እንደከለካቸው አላውቅም። በእነሱ ጸባይ ምናምን ነገር እንደው አንድ ከሳይሞት ይመጣታቸው ራሱ ለኔ ገርሞኛል። ይሄ የእግዚአብሔር ጥበቃ ነው እንጂ ምንም በሂሳብ የሚያ ነገር አይደለም። ከዛ ዋናው መጣ። ዋናው ሲመጣ ዞር ብዬ ሳየው ሰውየው ማቀው ሰውዬ ነው፣ የኛ ሀገር ሰው ነው ማለት ነው። ሲያኝ በቃ እየበረረ መጡ ምናምን ነገር ሰላም አለኝ እንዳለ ያቀኛል። እኔ ታሪኬን ያውቃል፣ በጠንቁ ያውቃል ምናምን ነገር ከታናሽ ወንድሜ ጋር እድሜው ሰውየው በጣም ትልቅ ነው፣ ግን እድሜው ገፍቶ ምናምን ከታናሽ ወንድሜ ጋር አብሮ ይማር ነበር ከታች ሃይስኩል ምናምን ሰባት ጀምሮ ስንማር ማለት ነው። እና ያቀኛል። ምን የተማረ ደግሞ ጠንቁ ያውቃል። ምን እንደምሰራ ግን አያውቅም። ያው በትምህርት ቶፕ እንደሚባል እንደነበር ውስጥ እዚሁ ከኛው ክልሉ ምናምን ነገር እንደዚህ ያውቃልና ሩጦ መጡ ሰላም ሲለኝ ምናምን ነገር ሙሉ ሌሎች ደነገጡ። ታውቃለህ መቼም እግዚአብሔር ሰው ይጥልልሃል አንዳንዴ። ከዛ ሰላም አለኝና እንዴት ነህ ደህና ነህ ምናምን ሲያይ ቤተሰቦች ለዛው ነው እንደ ሁሉም ቤተሰቦች ላይ ያውቃቸው ሁሉም ደግሞ እነሱን ጠይቃቸው ደህና ናቸው ምናምን ነገር አላቸው። ምንድነው ችግሩ አለ እና ያንን ምክትሉን ጠይቀው ይሄን ይዞ ምናምን እንደዚህ ነገር እንደዚህ ፓወር ባንክ እንደዚህ ነገር ፓወር ባንክ ማላለው መረጭ ጭራሽ ከዛ ሳየው በዚህ ገንዘብ ያስተላልፋል አለ በዚህ በፓወር ባንኩ ማለት ነው። ለአንደኛው ሚኒሻ የኔ አካውንት ያለ ዲጂታል መታወቂያ ሳይያዝ እንደሚሰራ ለማሳየት ፈልጌ ሁለት በሰላላኩት ብቻ በዚህ በፓወር ባንኩ ማለት ነው በዚህ ብር ያስተላልፋል ያለ ዲጂታል መታወቂያ ምናምን ነገር አለው። በዚህኛው ደግሞ ይሁን እየቀረጸ እየሄደ ነው ምናምን አየሁ ዲጂቱን ሰርቪስ ይኮ አሳየው። ከዚያ እሱ ተቀብሎ ይሄኛው ምንም ነገር ስልክ ብቻ ነው ይዘው እንደዚህ የሚቀርጹበት ብቻ ነው ምንም ቀላል ነገር ምንም ነገር የለውም አለው። ይሄም ደግሞ ፓወር ባንክ ቻርጅ ብቻ የሚያደርጋ ነው ምንም አይሰራም አለውና ተቀበለው ሁሉ ነው መታወቂያንም አየና ምናምን ነገር አራ በልቀላል ነው ሰውየው ልጁንም ጠንቅቄ አውቀዋለሁ አለው ሰውየው። እንደውም ያለው የገረመኝ ነገር የትልቅ ሰው ቤተሰብ ነው ቤተሰብ ልጅ ነው ምናምን ነገር አለው። ትልቅ ሰው ቤተሰብ ያለው ልጅ ነው ምናምን አለው። ገረመኝ እኔና እና በለቀቁት አላቸውና በእኔንም ደግሞ ሰላም ብሎኝ ይቅርታ ምናምን ብሎ በለድና ችግር የለውም ሳይመሽብህ ድረስ ምናምን ነገር አለኝ። እዛ እነ ማዘርንም ጠርቶ ምናምን ነገር ሰላም አላቸውና ምናምን ነገር አወራቸው። ሙሉ ቤተሰቦች ሲስተሮቹ ላይ ያውቃቸዋል ምናምን ነገር እነሱንም አይ እንደዚህ ነገር ያጋጥማል ያው ሰው ስለማያውቁት ሲስተረጥሩ መያዝ ምናምን ያለ ነገር ነው ችግር የለውም እና ሄድ በቃ ችግር ምናምን ብሎ ለቀቀኝ። እኔ ይሄን ፓወር ባንክ እና የነን ሰልፊ ሲኩን ዛሬ አይሄድም ብለው ስላስቀሩት ብቻ ምናምን ነገር ይሄንን ተው ይቅርብና ብለው ስለነሱም ስለተሳሉ ብቻ ቀረጀው አደረ። ግን ዛሬ በሰው አስመጣሁት ድጋሚ በላ ሰው ማለት ነው። እና ይሄ ሰውዬ ባይኖር ነው ያስሩኛል። እኔም ራሱ በህይወት መኖር ራሱ አጠያቂ ነው የሚሆነው። ታስረ ደግሞ አደረ ደግሞ ዱላ ይኖራል ደግሞ ብዙ ነገር አለው። እና ያላችሁ የእውቀት ክፍተት ያላችሁ ነገር አሁን ይሄ እንዴት ነው ገንዘብ የሚሰራው ወገን ገንዘብ ያስተላልፈው እንዴት ነው ይሄ ፓወር ባንክ ይሄስ እንዴት ነው ባዶ የሚቀርጸው አይገባቸውም። ማለት ጭራሽ እነሱ ስታወራቸው ምን መሰለ የሚረዱት መሰለ አንተ እነሱ የምታያቸው በቃ ምንም እንደማያውቁ ነው ብለህ የምትለው ብለው የሚያስቡት እነሱ ማለት ነው። ኦፍ ኮርስ ምንም አያውቁም በቃ ባጭሩ። ግን እኔ እንደዛ ለማስበው ነበር። በጣም ነው የገረመኝ። ይጠይቁሃል የምትወራው ነገር እነሱ አይገባቸውም። አንተ አይረዱም በቃ ዝም ብለው አንተንን በቃ የማንገራገር ምናምን በመሳሪያ ምናምን ነገር ይሰድቡሃል። ራሱ ዝም ብለህ አንተ ምናምን ይልሃል ደግሞ ይጠይቃል ደግሞ ስለዚህ ደግሞ ብቻ ድንግል ማርያም በለቀኗ አወጣኛለች እግዚአብሔር ይመስገን። እንደው እነሱን ፈጣሪም እንግዲህ ልቡን ያሳቸውን ብዬ አልጸልይም ለነሱ ማለት ነው እንዲጠፉ ነው የምፈልገው። ምክንያቱም እነዚህ አይጠቅሙም ሲጀመር ብቻ ያስተምራቸው ያስባለሁ። እናንተም እንግዲህ መንገድ ሰጥና ነገር እንደ ነገር አትያዙ ስለማያውቁት ማለት ነው። ዝም ብሎ መሪ ይሻላል። ምን የተማሩበት እሱ ነው። ባልዘው ይሻል ነበር ራሱ ይሄን ግጠኛ ነኝ ይሄን ባልዘው ስቲኩን ባልዘው ይሄን ባልዘው ይሄን ግን አልተውም ምንም ቢያወሩ ማለት ነው። ምንም ቢሉ ይሞታሉ እንጂ ለይህን ነገር ትጫዋን እንቀሳቀስ መያዝ ካለኝ ማለት ነው። ምክንያቱም ይሄ ስለማቀው ጥቅሙ አላማውም ስለማቀው። ይሄኛው ግን ምንም ዲቫይስ ነው ምንም ነገር ላይ ግፋ ቢል አንድ ቀን ነው ስልክ የዘግቶ የሚለው ዘውጭ የሚያወጣው ነገር የለም። ሰልፊ ስቲኩም እንደዛው ይሄን ግን ተው ቢለኝ እዛው ቢገለኝ ይሻለኛል እንጂ አልተውም ይሄን። ለማንኛውም እንግዲህ ከሞት ተረፍ ያለው እግዚአብሔር ይመስገን። ከተማራችሁበት እንግዲህ የምትሉትን ሐሳብ ስጡበት።